Caka ነው መንገዴ ጨካ ነው ስራዬ ጨካ ነው ኑሮዬ ጨካ ነው መንገዴ ጨካ ነው ኑሮዬ ጨካ ነው መንገዴ ጨካ ነው መንገዴ ጨካ የሚገርም ጫካ ነው። የሚገርም ጫካ ጅብ ሊኖር ይችላል። ጅብ ካለም መበላቴ ነው። እንግዲህ የደን ባለሙያ ስራ ጫካ ነው ኑሮዬ ጫካ ለጫካ ስራዬ ጫካ ለጫካ ጅብ አለ ጅቦች አለ አካባቢ መንገድ ዘንድሮ የተተከለው ጫካ ነው ጫካ ነው ጫካ ነው ትዳር ጫካ የሚገርም ደን አሁን እያፈረሱልን ነው። ወደፊት ያልኩት እንጂ ወደፊት በጣም ኃይለኛ ጫካ አለ። ጅብ፣ ነብር፣ አንበሳ በአጠቃላይ የሚኖሩበት ጫካ ነው። ወደታች ወደዚህ ወደምትመለከቱት እና የሚገርም ደን ነው። ይህን መጠበቅ ነው ስራችን። ይህንን ሀገራችን አረንጓዴ ያለብሰን በቃ ኦክሲጅናችንን ትንፍስ የደረቀ ነው። በጣም የሚያምር ጫካ ነው። ሰውት በጣም ያምራል። በዚህ ገጠር አለ ዳሩን እየሄድክ ያለሁት ፈራዋ እንዴ የዳር አልፍልኝ በላ በየበሞት ከሁሉ ትንሳ ሳልገባ
እንዴ ስለዚህ በዚህ ዘመን ጅብ ብላኝ ሰዎች ከሚበላ እኮ ጅብ ቢበላ ይሻላል። ሰውም ጅብ እየሆነ ነው ጊዜው። ጫካ ነው ጫካ ለጫካ ይሄ ጫካ ደግሞ ደስ ይላል። የሚገርም ጫካ ነው የራሱ። ዋው ደስ ትላለች። ጅቦች ስብሰባ ምናምን የሚሰበሰቡት እዚህ ነው። አንበሳ ነገር ምናምን የለም። የዱር እንስሳት በአጠቃላይ የሚሰበሰቡት እዚህ ጋር ነው። ያው ወንበራቸው እዚህ ጋር ያው መደባቸው ጫካ ጫካ ነው ጫካ ጫካ ነው ስራዬ ጫካ ለጫካ ስራዬ ጫካ ነው ዘመዴ ንፋስ ነው ዘመዴ የሚለውን እኔ ጫካ ነው ዘመዴ ልበለው እንዴ? ደን ነው ዘመዴ ልበለው? ደን ነው ዘመዴ አያምሩም? የአንዲት ተከሉ ናቸው። ደስ ነው የሚለው በተለይ አሁን በጣም ደረቅ ስለሆነ ነው እንጂ በክረምት ወጣ ላይ በጣም አረንጓዴ ነበር የሚሆነው። በጣም ጫካ ለጫካ ክትክታ ይባላል። ወይራ አለ ደግሞ ቄባ ይባላል። ታውቃለ ብዙ ነገር አለ። እዚህ ሰልፊያና የሚባል አለ። እስኪ ቆይ እዚህ ጋር እንዳስፈሪ ጫካ አለ። ልሂድ ልሂድ ኧረ እግዚአብሔር ፈራሁ። ባሪያውን ፈርቻለሁ ይባላል። ጅብ ቢኖርስ ማርያም በጣም ጅብ አለ። እግዚአብሔር በጣም ጅብ ለዚህ ይኸው እንደውም ማርያምን የጅብ ድምፅ ሰምቻለሁ። ጅቦች ኮሽ ኮሽ እያደረገ ነበር። ማን ይበላል? ተረፍኩ እንዴ! ጅብ ደግሞ ይብላኝ እያሰቃየ ገሎ የሚበላሽ ሳይገል ግማሽን የሚበላኝ። እዚህ ጋር አንድ ምርጥ ዛፍ ተገኝቷል። ወይራ 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 ዘንድሮ የተተከለበትን ቦታ ለማየት ነበረ የመጣሁት፣ ግን አጣሁት። የት አባቱ ሄደ? የት ነው የተተከለው? የታች በጣም ጅብ ያለበት ቦታ ነው። ጅብ አለ እንደ ጉድ። በስመ አብ እዚህ ጋር የሀገር ጅብ ነው። ጅቦች አሁን ብሄድ ጥሩ አቀባበል ነበር፣ ዌልካም ነበር የሚሉኝ። የአምና ተከላ ነበር። እንዴት ነበር? ሽቃሙ ይባላል። ሀገር በቀል ዛፍ ሬት ጭረት ሬት ክትክታ የጅብ አረት ጅብ ከሌለ የጅብ አረት ወይ መዛቀጥ ዛቀጥኩ እኮ። የት ነበር? ተራቁቶ እንደማ ኢትዮጵያ ባዶ አለት ሆናለች እኮ። ጉድ ነው።
በመጨረሻም የተከላወጡን አገኘሁት። በጣም ደርቋል። የሚገርም የሚያሳዝን ቀርከሃ ነበር የተከለው። ቀርከሃ በሙሉ ሞቷል። በጣም የሚያሳዝን ነው። ሽዋሽዌ እንዴት ነህ? ደህና ነህ? ሰላም እደግ አይዞህ አለሁልህ። ወይ ቀርከሃ አንድ ትልቁ ያስ እዚህ ጋር ቀርከሃለች። አይዟቸው ኢየሱስ ፀሐዩ ከብዷል ግን ወዴት ልመለስ? እናማ ኢትዮጵያ ተራቁታ አለቀች። በሬ ፈጣሪ ያለ አለቀች። ውሃ ጨረሳት። ፀሐዩ ድርቁ ያልበገራቸው እጽዋቶች የተከልናቸው አሉ። አንዳንዶች እንዲያረግል በየዓመቱ እየተከልን አረንጓዴ የምናደርገው ኢትዮጵያን በአጠቃላይ እስካሁን ይበቃል። ከዚህ በኋላ ደግሞ ወደ ስራዬ የግል ፎቶ ላንሳ። ደግሞ እስኪ ከሰውዮቹ ይበቃቸዋል። ተመልካቾች ሰብስክራይብ አድርጉ ከተመቻችሁ።